የተቀበልከውን ቃስጠኝ ኤቢ የታለች መጀመሪያ በገንዘብ አይደል የተነጋገርነው አንቺ ነሽ በገንዘብ ያልሽው እኔ በኤቢ ነው የተስማማሁት ይልቅ እቃውን ስጠኝና ገንዘቡን ልክልሃለሁ አልሰጥም ኤቢን አይኗን ሳላይት አልሰጥም እንደውም ጠጣው እሺ እንዴ አንቺ በቃ አረ ግን ታይ መች ነው የምታገናኝ ምንድነው ወደ ሰማይ የምታንጋጥጠኝ ያቀደችው ነገርም አለ ጆች ሰትዮ እዚህ ቤት ተመጣይ ጀምሮ ምንም አልጣመች እንዲያለ ቤቱን እንዲው ቆልታ ትጨርሰው እንዲው አንድ ቀን እንዲው እጄ ላይ ቢጥልሽ ምን አለ ቆርጬ እንዲው አንጠራራት እንዲው ጋር ደሞ ሱሪ ለጥታ ደሞ ሰውን እንትንም በጧት እዚህ ሰፊ ቤት ውስጥ ነገ ትልቅ የድር ድንኳን ይጣላል መድኃኒትን አላወቃትም ማለት ነው መድኃኒት እርቃና ቪዲዮ ተይዞባታል ሰላም ጤና ይስጥልን ውድ የዳጣ ድራማ ተከታታዮች እንደምን አላችሁ መድኃኒት በስተመጨረሻ ሽንፈትን ማስተናገድ ችላለች ውድ ቤተሰቦች እስከዚህ ድረስ መጣ እስከ መጨረሻ በአሪፍ አመጣጥ መጣ መጨረሻ ላይ ሽንፈቱን ማስተናገድ ችላለች ውድ ቤተሰቦች እስቲ እንዴት አያችሁት ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች አቶ ደረጀ ይሄ ነገር በምንም ታሪክ አምኖ ለመቀበል አልቻለም ውድ ቤተሰቦች ደረጀ እንግዲህ ይሄ ነገር ለማርቲ ከተነገረ ማርቲ ይሄ ነገር ካወቀች እዛ ቤት መፈጠረው ነገር እንግዲህ በጣም ከባድ ነገር ስለሚፈጠርና የተኛውንም አይነት መስዋዕትነትን ከፍሎ እቺን መድኃኒትን ለማስቆም ነበር አላማው እሱም እንግዲህ እንዳሰበውና እንዳቀደው ሆኖለታል ውድ ቤተሰቦች ነገር ግን መድኃኒት ብትሸነፍም ሽንፈቷን ብታቀም ዝም ብላ መቀመጥ አልቻለችም ውድ ቤተሰቦች አሁን ሌላ ታሪክ ውስጥ ገብታለች ምን እያሰበች እንደሆነችና እዛ ቤት ደረጀን ለማጥፋት ቆርጣ ተነስታለች ውድ ቤተሰቦች በቀጣው ክፍል ምን ልናይ እንችላለን ውድ ቤተሰቦች ዳጣ ድራማ ምን እያሳየነው ውድ ቤተሰቦች በጣም ከባባድ ነገሮችን እያሳየ ይገኛል ውድ ቤተሰቦች በባለፈው ክፍል እንዳያችሁት ከሆነ እንግዲህ መድኃኒት ሰላም ቤት ሄዳ የልጁን ጸጉር ወስዳ ነበረችና ከዛም እንግዲህ ዲኤንኤ ስታስመረምረው ጊዜ የምርመራ ውጤቱ እንግዲህ ልጁ የደረጀ እንደሆነ ነበር ያሳየው ከዛም ቤት አምጥታ እንግዲህ ለማርቲ ልታሳይ ስትል ተጠረጠረችና ሰላም ደውላ ለደረጀ ነበር ነገረችው ከዛን ደረጀ አምኖ ይሄን ጉዳይ እንዴት ለማድረግ እንደተነሳችና ምን እንደዚህ እያደረጋት እንደሆነ እሷንም ለማስቆም እንግዲህ የራሱ የሆነ ዘዴ ተጠቅመዋል ውድ ቤተሰቦች ይሄ ነገር እንግዲህ በጣም የሚያስደንቅ ስራ ነው የሰራው ውድ ቤተሰቦች የመድኃኒት ስራ እንግዲህ ትክክል ቢሆንም መድኃኒት ትክክል ብትሆንም ነገር ግን እዛ ቤት ደረጀም አውቆ ስላላደረገ ደረጀንም መረዳት ነበረባት ውድ ቤተሰቦች ነገር ግን እሷ የደረጀን ስሜት ሙሉ በሙሉ ሳትረዳው የራሷን ስሜት ብቻ በማዳመጥና የእህቷን ነገር ብቻ ስላሳሰባት ይሄን ነገር ውስጥ ማድረግ ተነሳስታለች ውድ ቤተሰቦች ነገር ግን እሷ አሁን የእህቷን ኑሮ ብቻ ሳይሆን እሷ እያደረገች ያለችው የእህቷን ሀብት ንብረቷን ፈልጋ ነው ውድ ቤተሰቦች ምናልባት ያ የተወለዱት የከሰላም የተወለዱ ልጆች ማለትም ዳጣ የሀብት ክፍፍል ብላ ስላሰበች ነው እንጂ ለእህቷ ምንም አስባ አይመስለኝም ውድ ቤተሰቦች እስኪ እንዴት አያችሁት እናንተ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ይህን ቻናል ደግሞ
ሳብስክራይብ ያላደረጋችሁት ካላችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡኑ ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ላይክ በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅራችሁን ገለጹልኝ ውድ ቤተሰቦች። በቀጣዩ ክፍል ምን ልናይ እንችላለን ውድ ቤተሰቦች? አሁን መድኃኒት ሌላ ታሪክ ውስጥ ገብታለች። አቶ ደረጀን በመርዝ ለመግደል ወስናለች። ይሄ ነገር ምንድነው? ወዴት ነው ዳጣ ድራማ እየመራ ያለው ውድ ቤተሰቦች? ይህ በጣም ከባድ ነገር ነው ውድ ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ደረጀ በከባዱ ነው የተነሳው። አሁን እሷን ወደ ውጭ ለመሄድም አትችልም። ምን እንደያዝባት ይዞባታል። ነገር ግን ይሄ ምን ይመስላችኋል ውድ ቤተሰቦች? እስኪ የጠረጠራችሁና ይሄ ነው ብላችሁ ያሰባችሁት ነገር ካለ ኮሜንት ሴክሽን ላይ አጋሩልኝ ውድ ቤተሰቦች። እሷ አሁን ለመሄድ ብታስብም ደረጀ ምን እንደያዘባትና እሷ እንዳትወጣም አድርጓታል ውድ ቤተሰቦች። እኔ ግን ሳስብ ያ ቪዲዮ ይመስለኛል ውድ ቤተሰቦች። በባለፈው ክፍል እንግዲህ ናታን እሷን የእንቅልፍ መድኃኒት ሰጥቷት ነበር። ከዛም ቪዲዮ ቀርጿት ነበር ውድ ቤተሰቦች። ይሄን ይመስለኛል እኔ ሳስበው ውድ ቤተሰቦች። እስኪ ግምታችሁን፣ ሀሳብ አስተያየታችሁን ይሄ ይሆናል ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው በዛሬው ክፍል ላይ ማርቲ ሌላ ታሪክ ውስጥ ገብታለች። ማርቲ ከወትሮ ለየት ያለ ጸባይ እያሳየች ትገኛለች። ማርቲ በፊት እንደዚህ አልነበረችም ውድ ቤተሰቦች። ምክንያቱም አሁን የዛ ቤተሰብ ነገር በጣም ግራ እያጋባት ነው የሚገኘው ውድ ቤተሰቦች። የደረጀ ነገር አንደኛ ደረጀ፣ ሁለተኛ ደግሞ መድኃኒት እየሆነች ያለችውና እያሳየች ያለችው ባህሪ በጣም ማርታን አወዛግቧታል ውድ ቤተሰቦች። ማርቲ እንግዲህ አሁን በዚህ ሰዓት ላይ በጣም ተወዛግባለች ውድ ቤተሰቦች። ነገር ግን በጣም ደስ የሚለው ነገር ብኖር እዛ ቤት ምንድነው አቢጌል በጣም አሪፍ ስራ እየሰራች ትገኛለች። እቺ አቢጌል እንግዲህ እንደ ድሮ ብትሆን ኖሮ የዛ ቤቱ እንግዲህ ምስቅልቅሉ ድሮ ነበር የሚወጣው። ነገር ግን አቢጌል አሁን ልብ ገዝታለች። ይሄ በጣም የሚያስደስት ነገር ነው ውድ ቤተሰቦች። የአባቷን ገመና እየሸፈነች ትገኛለች። ይሄም እንግዲህ ምንድነው አባቷን ስለተረዳች ነው ውድ ቤተሰቦች። አባቷ እንግዲህ ፈልጎ ሳይሆን ይሄ ነገር ያደረገው በአጋጣሚ ስለተፈጠረ አባቷን ስለተረዳችና ቤተሰቧ ደግሞ ትዳሩ እንዳይፈርስና ቤተሰቧ ደግሞ እንዳይበጠበጥ ስለፈለገች ይመስለኛል ውድ ቤተሰቦች እንደዚህ እያሸፋፈነችና ወሬውን ደግሞ እያስቀየሰች የምትገኘው። በዛሬው ክፍል እኔ እንዳየሁት አቢጌል የመጨረሻ ተመችተኛለች ውድ ቤተሰቦች። እስኪ አቢጌል እንደኔ የተመቻችሁት ሁላችሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጣችሁ ይሄን ቪዲዮ ላይክ አድርጋችሁት ለአቢጌል ያላችሁን ስሜታችሁን ግለጹ ውድ ቤተሰቦች። በዛሬው እንግዲህ በጣም ደረጀ ተስፋ ቆርጦ ነበር። ምክንያቱም እስከ መጨረሻው እፋለማለሁ ብላ ነበረች። ምክንያቱም በዚህ ሰዓት ላይ ማርቲን ያስቀየሰችው አቢጌል ነበረች ውድ ቤተሰቦች። አስቡት እስቲ አቢጌል እንደ መዲ ብትሆንና ምስጢሯን በራሷ ሰዓት ላይ ፈትሻ እንደደረሰች ለማርቲ ብታሳውቅ ኖሮ ይሄኔ ቤተሰቧ ያለበት ደረጃን መሳል ከባድ አይሆንም ውድ ቤተሰቦች። ነገር ግን አቢጌል ይህን ሁሉ ነገር ተረድታና የአባቷን ገመና ለመሸፈን እየጣረች በምትገኝበት ሰዓት ላይ መድኃኒት እንደዚህ እሳት እየሆነች የምትገኘው ውድ ቤተሰቦች። ነገር ግን ከዚህ በኋላ መድኃኒት ምንም ነገር እንደማትሆን እርግጠኛው ያለው ውድ ቤተሰቦች። ምክንያቱም ደረጀ እንግዲህ የመጨረሻ አስጠንቅቋታል ነው የምላችሁ ውድ ቤተሰቦች። ምክንያቱም ይሄ ነገር ከወጣበት እንግዲህ ደረጀ እንግዲህ የሚቀረው ምንም ነገር የለውም ውድ ቤተሰቦች። እንደዚህ ተዋዶና ተከብሮ በምኖርበት ቤት ላይ እንደዚህ በፍቅር ከምኖርበት ትዳሩ ከፈረሰ እንግዲህ ምንም ነገር አይቀርለትም ውድ ቤተሰቦች። ስለዚህ ይሄ ደረጀ ምንም ነገር ከማድረግ ወደኋላ የምል አይመስለኝም ውድ ቤተሰቦች። ይሄ ነገር ስላወቀች ይመስለኛል መድኃኒትም እየፈረችና ለህይወቷም እየሰጋች ትገኛለች ውድ ቤተሰቦች። ነገር ግን መድኃኒት በምንም ታሪክ ይሄን ነገር ብታውቅም እብን ቁጭ ብላ ማየት አልቻለችም ውድ ቤተሰቦች። በአንድ በኩል እኔ መድኃኒት በጣም ትገርመኛለች ውድ ቤተሰቦች። ሽንፈቱን አምና መቀበል በፍጹም አትፈልግም ነው የምላችሁ ውድ ቤተሰቦች። ይሄ ነገር ተደርጎባትም እብን ይሄ ቪዲዮ ተይዞባትም አሁንም ቢሆን እጅ መስጠት አልፈለገችም ውድ ቤተሰቦች። እሷ ግን እኔ እንደ ሐሳብ ከዚህ ጫወታ ራሷን ብታገለል ይሻላታል ብዬ አስባለሁ ውድ ቤተሰቦች። ምክንያቱም ይሄ ነገር ቀላል አይደለም ውድ ቤተሰቦች። ለ25 ዓመት የገነባውን ትዳርና ቤተሰቡን
አደጋ ውስጥ የሚከት ነገር ነው። ውድ ቤተሰቦች እስኪ አሁን መድኃኒት እንደ ቀላል ነገር እያደረገች ያለችው ውድ ቤተሰቦች፣ ምክንያቱም ለእሷ እንግዲህ በጣም ቀላል ነገር ሊሆን ይችላል። ለእህቷ ተቆርቁራና ለእህቷ አሰባ ልትሆን ትችላለች። ነገር ግን እሷ አሁን በትነግረውም እብን የእህቷ ትዳር ይበላሽባታል እንጂ ምንም ሚስተካከል ነገር የለም። ውድ ቤተሰቦች የእህቷ ነገር ይበላሻል እንጂ ምንም ሚስተካከል ነገር ስለሌለ መድኃኒትም ከዚህ በኋላ አርፋ መቀመጥ አለባት ነው የምላችሁ። ውድ ቤተሰቦች በእኔ ሀሳብ የምትስማሙት ይሄን ቪዲዮ ላይክ አድርጋችሁት መድኃኒት ከዚህ በኋላ ምን ማለት እንዳለ ምን መሆን እንዳለባት ሀሳብ አስተያየታችሁን እንደዚህ መሆን አለባት የምትሉት ነገር ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ምክንያቱም መድኃኒት እኔ እንደ ሀሳብ ከዚህ ሀገር መውጣት ነው ያለባት ውድ ቤተሰቦች። መድኃኒት ካልወጣች እዚህ ቤት ላይ መፈጠረው ነገር መገመት በጣም ቀላል ነው ውድ ቤተሰቦች። ስለዚህ ይሄን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ይህን ድራማ የምትከታተሉት ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ላይክ በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅራችሁን አሳዩልኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም መሳጭ ነው። አሁን መሳጭ የሆነ ቀጣዩ ክፍል እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል እናም ሌላው ደግሞ በዳጣ ድራማ ላይ በጣም አወዛጋቢና ሁላችንም ያወዛገበን ያሳሰበን ነገር ብኖር ምንድን ነው ውድ ቤተሰቦች የሰላም ልጅ ስቲል ነው የደረጀ እንደሆነ ከአቢጌል ውጪ እዛ ቤት ማንም ሰው ሚያቅ የለም ውድ ቤተሰቦች። ይሄ ነገር በጣም የሚገርም ነገር ነው ውድ ቤተሰቦች። ደረጀ ይሄን ምስጢር ለማንም ለማውራት አልፈለገም ውድ ቤተሰቦች። እብን እንደዛ ለምተባበረው ለናታንም ጭምር ምንም ነገር ይሄን ምስጢር ለማውጣት አልፈለገም ውድ ቤተሰቦች። ይሄ በጣም የምስጢር ጠባቂነትና እንዴት እንደቻለና እብን ለዳጣም ብትሆን ይሄ ነገር ሰላምም ትሁን ደረጀም ምንም ነገር ለመንገር አልፈልጉም ውድ ቤተሰቦች። ይሄ ነገር ለምን ይመስላችኋል ውድ ቤተሰቦች? እስከ መቼ ይሄ ነገር ደብቆ ለማስቀመጥ ለማስቀረት ያሰቡት ይመስላችኋል ውድ ቤተሰቦች? እኔ በበኩሌ በጣም ገርሞኛል ውድ ቤተሰቦች። አሁን ግን ማርቲ ከዳጣ ይልቅ ያን ልጅ በጣም የዛን ልጅ ጉዳይ ማርቲን አሳስቧታል ውድ ቤተሰቦች። አሁን በሚቀጥለው ክፍል ላይ እንደምንም ብለ ሰላም የልጇን አባት ማስተዋወቅ አለባት። ሰላም ያ ልጅ ከማን እንደተወለደ መንገር አለባት፣ ማውጣት አለባት እያለች ትገኛለች ውድ ቤተሰቦች። ይሄ ነገር ያ ልጅ የልጁ አባት አሳስቧት ብቻ ሳይሆን ማወቅ ፈልጋ ይመስለኛል ውድ ቤተሰቦች። በሌላ በኩል ደግሞ ምንድነው ይሄ ነገር ያ ልጅ ከደረጀ እንደወለደች አርጋ ማለትም እየጠረጠረች ትገኛለች ውድ ቤተሰቦች። ይሄ ነገር በጣም ከባድ ነው ውድ ቤተሰቦች። ምን ልናይ እንችላለን በቀጣዩ ክፍል? ደረጀ እንግዲህ አሁን ለራሱ በጣም ተወዛግቧል፣ ተጨንቋል ነው የምላችሁ ውድ ቤተሰቦች። እሷ እንግዲህ ከዚህ በኋላ በተደጋጋሚ ያ ጥያቄ ከጠየቀች አይኑን አይታ ማንበብ ትችላለች ማለት ይቻላል ውድ ቤተሰቦች። ምክንያቱም ያልተጠየቀውን መልስ እየሰጠና በጣም የተረበሸ ያለ ይመስለኛል። በዛ ላይ ደግሞ ልና ጥያቄም ሆኖበታል። በዛ ላይ ደግሞ ራሱን በጣም እየጠላ ነው የሚገኘው ውድ ቤተሰቦች። ይሄ ነገር በጣም እኔ በበኩሌ በጣም አሳዝኖኛል ማለት ይቻላል ውድ ቤተሰቦች። ምክንያቱም እንግዲህ መጀመሪያ ዳጣንም ሲወልዳት ምንም ነገር አስቦና አቅዶ ያደረገው ምንም አይነት ነገር የለም። የሁለተኛ ልጅ ደግሞ በምንም ታሪክ እሱ በተኛበት መታ ነበር ሰላም ከሱ ጋር ያደረችውና ይሄ ነገር እንግዲህ ሰላም ምትክ በላይ የመጀመሪያው ልጅ ዳጣ ከመምጣቷ በፊት ዳጣ ጠፍታለች ብላ ስላሰበችና ዳጣን ደግሞ መጀመሪያ ልጇን ደግሞ እንዳጣች አይነት ነገር ስሜት ስለተሰማት ምትክ ይሆንልኛል ብላ ነበር እንግዲህ ከደረጀ ጋር የሁለተኛው ልጅ ወለደችውና ይሄ ነገር እንግዲህ ደረጀን ምንም በዚህ ጋር እንግዲህ ደረጀ አውቆና በትዳር ላይ ሆን ብሎ የማገጥበት ምንም በትዳር ላይ ሆን ብሎ የሰራበት ነገር ያጠፋበት ጥፋት ስለሌለበት ደረጀ እንግዲህ በጣም እያሳዘነኝ ይገኛል ውድ ቤተሰቦች። እስኪ ለደረጀ የሚያሳዝናችሁ ካላችሁ ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለደረጀ ያላችሁን ፍቅራችሁን ግለጹልኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ ይሄን ሁሉ በቀጣዩ ክፍል የምናይ ይሆናል ውድ ቤተሰቦች። ሌላኛው ደግሞ የአቢጌል ጉዳይ ነው ውድ ቤተሰቦች። አቢጌል ልታገባ ነው ውድ ቤተሰቦች። እስኪ ምን ትላላችሁ በዚህ ዙሪያ ላይ? አቢጌል የምሯን ልታገባ ነው ወይስ ናታንን ለመርሳትና ቤተሰቡን ወሬ ለማስቀየስ ሆን ብላ ያቀረችው እቅድ ይመስላችኋል ውድ ቤተሰቦች? ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። አቢጌል እንግዲህ በቅርቡ ልታገባና
የቀለበት ስነ ስርዓት ልታደርግ እንደሆነች ለእናቷ ተናግራለች። ውድ ቤተሰቦች እናቷ እንግዲህ በዚህ ላይ በጣም ደስተኛ ብትሆንም ልጁን ማወቅ አለብኝ እያለች ትገኛለች። ውድ ቤተሰቦች አርጁን እንዳልሆነ ሁላችንም አረጋግጠናል። ውድ ቤተሰቦች ከዚህ በፊት እንግዲህ ምንም አይነት ለእሷ ከአርጁን ውጪ የሚያስቸግራት ሰው እንደሌላት እናውቀው ጉዳይ ነው። ውድ ቤተሰቦች ነገር ግን ከአርጁን ውጪ ማንን ልታገባ እንዳሰበች ይህ በጣም አወዛጋቢ ነገር ነው። ይሄን እንግዲህ በቀጣዩ ክፍል ማንን ታስተዋውቃለች የሚባለው ነገር እንግዲህ በጣም አጓጊ ነው የሚሆነው። ውድ ቤተሰቦች ይህ በጣም አጓጊ የሆነው ቀጣዩ ክፍል አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን፣ ምክንያቱም መሳጭ የሆነ ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ ብያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ቻው።